ሰላም እንዴት ናችሁ? ውድ የሀፒ ቲዩብ ቻናል ቤተሰቦች ደህና ናችሁ ወይ? እንኳን ወደ ሀፒ ቲዩብ በሰላም መጣችሁ። የሀፒ ቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። በጣም ብዙ ቪዲዮዎችን ለእናንተ ይዤ ለመምጣት ዝግጅት ላይ ነኝና እናንተ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታግዙኝ ጠይቃለሁኝ። እዚህ ጋር እንግዲህ እንዳያችሁት ርዕሱ ላይ ደስ የሚል ጊዜ ለማሳለፍ ከልጆቼ ጋር ክረምቱን በማስመልከት እንግዲህ ከልጆቼ ጋር ወደ ወተር ፓርክ ልንሄድ ነው። በጣም ኤክሳይትድ ሆነናል እና እዚህ ጋር የልጆቼንም ሆነ የኔንም ጫማና ልብሶች እንዲሁም ለስዊሚንግ ሲውቶችን ፓክ እያደረግኩኝ ነበረ እና እዚህ ጋር ደግሞ ቁርሳችንን በልተን ጉዞ እያደረግን ነው። በጣም ኢንጆይ እያደረግን ነበር። እዚህ ጋር ሙዚቃ ከፍቶልን ሹፌራችን ደስ የሚል በጣም ቆንጆ ሙዚቃ ልጆቼ የሚወዱትን ሙዚቃ ከፍቶልን ኢንጆይ እያደረግን ነበረ እና በጣም ደስ የሚል ጊዜ ነበረ ከልጆቼ ጋር። አም ሶ ሃፒ ኢት ዋዝ ኢንጆይፉል። በእውነት በጣም ደስ የሚል ጊዜ ነበረ እና እንግዲህ ክረምቱን በማስመልከት ሪላክስ እናድርግ ብለን ከከተማ ወጥተናል ለሁለት ቀናት እንግዲህ ኩሪፍቱ ወተር ፓርክ ነው፣ ቢሾፍቱ ማለት ነው። እዛ ነው እየሄድን ያለ ነው እና በጣም ደስ የሚል ጊዜ ነበረ። እዚህ ጋር ሙዚቃውን አስገባላችኋለሁ፣ ለማስገባት ሞክራለሁኝ ከቻልኩኝ። የአብዱልኪያርን እቴሜቴ ነበረ እየዘፈንን የነበረው እና በጣም ደስ የሚል ታይም ነበረ በእውነት። እና ይህም ጊዜ እንግዲህ ታሪክ ይሆናል እና በጣም ደስ የሚል ነበረ። እንግዲህ ቦታው በጣም ቅርብ ስለሆነ ከከተማችን ቶሎ ነው የደረስነው። ደብረ ዘይት ገብተናል። እዚህ ጋ ወደ ሪዞርቱ መዳረሻ አካባቢ እንደዚህ መደዳውን የስዊሚንግ ሲቶች ምናምን ይኖራሉ እና እዛ ጋር አንዳንድ እቃዎችን ገዝተን ቀጥታ ወደ ሪዞርቱን የሄድነው። እዚህ ጋ ሪሴፕሽን የቱ ጋር እንደሆነ ጠይቀ ነው ወደዛ እየሄድን ነው። ወደ ሪሴፕሽን ገባን። ሩማችንን ቡክ አደረግን። ከዛ በኋላ ቁልፋችንን ተቀብለን ወደ ሩማችን እየሄድን ነው። እዚህ ጋር በጣም የገረመኝ ነገር በጣም ፌመሶች እንዲሁም ለፕሮሞሽን ይመስለኝ ነበረ እንግዳ ሲቀበሉ ሻንጣቸውን ተቀብለው ሩም ድረስ የሚያደርሱት እና ሁሉም እንግዳ ሻንጣውን ራሱ ተሸክሞ ሩሙ እንደማይሄድ አረጋግጫለሁ ማለት ነው። ይሄ እንግዲህ እንደምታዩት ደብል ቤድሩም ነው። ይበቃናል፣ ለእኔና ለልጆቼ ሁለት ሆነን እንተኛለን እና ደስ የሚል ሩም ነው። በጣም ደስ የሚል ቆንጆ ነው። ጽድት ያለ ንጹህ ነው። ከዛ ወዲያው ልብሳችንን ቀይረን ጊዜ አላባከንም፣ ውሃ ላይ ነው የዋልነው ማለት እችላለሁኝ። እንዲሁ በቃ ውሃ ስናንቦራጭቅ ምን ስንል ስንጫጫ ያንንም ይሄንንም ስናንቦራጭቅ ስንንሸራተት በቃ በጣም ደስ ይላል። ውሃ ውስጥ መዋል በራሱ ልጅ ነው የሚያደርገው ብዬ ማለት እችላለሁ። እውነት ሁሉም ትልቁም ትንሹም ልጅ ሆኖ በቃ እንድች በውሃው ሲንቦራጭቅ ሳይ በጣም ነው በቃ ደስ የሚለው ማለት ነው እና ያስቃልም። ከትዕይንቱ ውጪ ስትሆኑ በጣም ነው የሚያስቀው። እኔ አሁን ጫፍ ላይ ቁጭ ብዬ ልጆቼን እየቀረስኩ ነበር እና በመሀል የማያቸው ልጆቻቸውን ይዘው አብረው ሲንቦራጨቁ አብረው ልጅ ሆነው እንትን ሲሉ ደስ ይላል፣ ብቻ ያዝናናልና እኔም እንደዛው ከልጆቼ ጋር ልጅ ሆኜ ውሃ እየተንቦራጨቅን ብስብስ ብለን ደስ የሚል ጊዜ አሳለፍን እና በጣም ደስ የሚል ቦታ ነው በእውነት። እስካሁን
ባለመምጣቴ ቆጭቶኛል። እና ሌላው ደግሞ እንዲሁ ቦታው ስታዩት መንፈስን የሚያድስ ነው። በቃ ጽድት ያለ ጸጥ ያለ ከወተር ፓርኩ ይሄ ከውሃው ቦታ ውጪ ሌላው ቦታ ጽድት ያለ በዛ ላይ ደግሞ ጸጥ ረጭ ያለ መንፈስን የሚያድስ አየሩ እኔ አየሩን በጣም ፈርቼ ነበረ። ሐምሌ ወር ስለሆነ በቃ ዝናብ ይዘንብ ቢሆን ምናምን ብዬ በጣም በቃ እንዳንጉላላ በጣም ፈርቼ ነበረ። ግን ጎግልንም ማመን አያስፈልግም እና ጎግል አይዘንብም ብሎኛል። ግን እሱን ማመን አልፈለግኩኝም። ብቻ ደስ የሚል ጊዜ ነበረ። ዝናብም የለም። 2 ቀን ውለን በ3ኛው ቀን ነበር የሄድነው እና የማይሰለች ቦታ ነው በእውነት። ያው ልጆችም ስለያዝኩኝ በጣም ጥሩ ጊዜ ነበረ ያሳለፍነው። እንዲሁም ብዙ አክቲቪቲዎች አሉ። እኛ እዚህ ቆየንና ከምሳ በኋላ ደግሞ ልብሳቸውን አልብሻቸው አንዳንድ አክቲቪቲዎችን እናደርጋለን ብዬ ነው እዚህ ያቆየኋቸው ማለት ነው። እንደምታያቸው ልጆቼ በጣም ደስተኛ ናቸው። ኢንጆይ እያደረጉ ነው። አንዳንዴ ልጆቻችን ይደሰቱበታል ብላችሁ የምታስቡት ቦታ ወይም ደግሞ የምትገዙላቸው ነገሮች እነሱን ላያስደስት ይችላል አይደለ? አንዳንዴ አያጋጥማችሁ? እና እኔም በቃ ምናልባት ይደብራቸው ይሆን ይሰለቻቸው ይሆን ብዬ ነበረ። ግን ትንሿ ልጄ እንደውም ጠዋት በተነሳች ቁጥር ከመጣን በኋላ ራሱ እኔ ውሃ ላይ መሆን ነው የምፈልገው ማለት ጀምራ ነበር ማለት ነው። በዚህ ልክ ነው በቃ ውሃውን የተላመደችው። እና ከዚህ በኋላ እንግዲህ ያለውን ቪዲዮዎች ደግሞ ምሳ የበላን እንዲሁም ግቢ ውስጥ የተጫወትናቸውን ጨዋታዎች ምናምን ይዤላችሁ እመጣለሁ። አብራችሁኝ ስለነበራችሁ እንዲሁም ቪዲዮውን እስከ መጨረሻው ስላያችሁ እጅግ በጣም አመሰግናለሁ። በሚቀጥለው እስከምንገናኝ ደህና ሁኑ።